አንተ ብለህ ማንም ወልጋታ ከሚበላው ማንም እኔ ሮናልዶ ካልበላና አንተ ብለህ እናቴ ከልቤ ወላሂ ለአዲም ኧረ ሜሲ ያርግልሽ ጨርሻለሁ። ፐለውን የሆነ ሜሲ ፈርስት ሃፍም እኮ እንደዚህ ያልኩት ሜሲ ምርጥ ሆኖ በሱ ምክንያት ካለፋችሁ እለፉ። ማንዬ እነዚህ ማይረቡ ተጫዋቾች ዛሬ ደንዝዘው አነቃቃቸው። ምን እንዳደረገ ልንገር። ይሄ ሰውዬ ማን የዘንድሮ ዓለም ዋንጫ ይገባዋል ነው የምልህ። በቃ ይገባዋል። ተረዳኛል። 22ም እኮ ሲጀምር አይበላም አርጀንቲና ዘረኛ ቡድን ምናምን እየጀመርኩኝና የሜሲ ብቃት ነው ያሳመነኝ። አሁንም በሜሲ 100% ማን መጀመሪያ አሲስት አደረገ ለሮሜሮ፣ ከዛ ራሱ አገባላቸው፣ ከዛ ማንነታቸውን አስታወሱ ነው የምልህ። ወይኔ ግብጽ በ10 ደቂቃ የ2 ጎል ካምባክ ከሴኔጋል የባሰ ነኛው ደግሞ ከሴኔጋልም የባሰ ማን ለምን ሜሲ በ39 ዓመቱ ፈርስት ሃፍ አልገባውም ነበር። አረብኛ ምናምን ስተወሩ ባለፈውም ሳውዲ አረቢያ ግራ አጋብቶት ነበር። ሰከንድ ሃፍ ሃይድሬሽን ብሬክ ላይ የፈጠነ ማን አይፎን አወጣና ዱዋሊንጎን ዳውንሎድ ሲምፕል አረቢክ አክቲቬት አናገራቸው በአረብኛ ነው ብለ። ወይኔ ጉዴ! እኔ እናቴን ማን ይሄን ተጫዋች አለማድነቅ በጣም ከባድ ነው። እነዚህ ተጫዋቾች እኮ ማን ነው ፕሪሚየር ሊግ ምናምን የሚጮህ ተጫዋቾች እኮ እነሱ ማድረግ ማይችሉትን ነገር እኮ ነው የሚያደርገው። ተኝተው ነበር 2-0 አረብ 3-0 ይሸነፉ ነበር። ገባር ከዛ እሱ እኔ እጅ አልሰጥም ብሎ የሆነ ፍንጭ ብቻ ሲያሳያቸው እነሱም ተነቃቁ ነው ምን 78 84 91 3-2 ወይኔ ግብጽ ነገርኩሽ እኮ መጀመሪያም ክሬዲቱ ለኢትዮጵያ ውሃ ስለሰጠችኝ ኢትዮጵያ ምናምን ነገር በይ አልኩሽ። ሃይድሬሽን ብሬክ ላይ ምንም መግለጫ አልሰማውም ከሲሲ። ስለዛ ጣልኩሽማ ወደ ቤት በቃ ምንም ማድረግ አይቻልም። አንቺ አርክሚው ሰውዬ ማን ነው የፈጠነ እነዚህ ከግድቡ መሄዶ ቧንቧ ተዘግቶ በድርቅ ነው ማለቅ ያለባቸው። ሲጀመር እኔ የግብጽ ነገር ይወጣልኝ ግድቡን ብላ ከኛ ጋር ክርክር ያነሳች ጊዜ ነው። እንዴት ነው ከሴኔጋል እንዴት አትማሩ? እንዴት ስትሄዱ የመታችሁ ድንጋይ ስትመለሱ ይመታችኋል? 2-0 መርታችሁ በቃ ጨርሳችኋል እኮ 30 ደቂቃ 20 ደቂቃ መከላከል ከብዷችሁ 3 ጎል ታስተናግዳላችሁ። እጂ ምን አይነት ጌም ነው ያየነው? ምን አይነት ጨዋታ ነው ያየነው? ዋት ኤ ካምባክ! በስም አምቡድ አስቡት እስኪ እስከ 80 ነው እስከ 80 ምናምን ደቂቃ ድረስ 2-0 ስትበሩ ቆይታችሁ ካምባክ ሰርታችሁ ስትወጡ በስመ አብ! ሁሌ ነው የምለው የላቲን ተጫዋች በጣም ነው የምወዳቸው። አይደለም ለብሔራዊ ቡድናቸው ለክለቦቻቸው ራሱ ደም ነው የሚሰጡት። አርጀንቲና የሚገርም ካምባክ ከምሬ ነው የምላችሁ። ግብጽ ደግሞ በዛው ልክ ደግሞ አሳዛኝ ተሸናፊ፣ በጣም አሳዛኝ ተሸናፊ። በረኛችሁ በጣም በቃ በቃ በጣም ብዙ ኳሶች ሴቭ ያደርግ ነበር ምናምን በጣም ይደነቅ በረኛ ነው ያላችሁ። ሜሲ ደግሞ ጸዴ ጎል ያገባችሁ በቃ ዞሮ በባሌም በቦሌም ማለት ነው። ይሄ አንድ ጨዋታ ማሸነፍ ቶርናመንት ነው ማሸነፍ ነው። ወደ ቀጣዩ ተሳርፋለህ ማለት ነው። ወደ ቀጣዩ አርጀንቲና አሸነፋለች ማለት ነው። እኔ የላቲን ተጫዋቾች ግን እንዴት ነው ግን ለቲማቸው የሚሞቱት? እኔስ ተመስገን አንደኛ እኔ ቀጣይ ፍራንስ ደጋፊ ሆኛለሁ። ምን አስጨነቀኝ? እኔ ፏብዬ ነው የማየው። አርጀንቲና ደጋፊዎች ካላችሁ ግን ይመቻችሁ፣ እንኳን ደስ አላችሁ። የጨዋታ ያመልጣችሁ ካላችሁ ግን በጣም በራሳችሁ ታዝኑ ነው የሚገባው። ጸዴ ጨዋታ ነው ያየነው። ኮሜንት ሴክሽን ላይ አስቀምጡልኝ ጨዋታው እንዴት ነበር? ይመቻችሁ። በስማ ምን አይነት ጨዋታ ነው ያየነው? ምንድነው ኢጂፕቶች 2-0 እየመሩ ማን ሊያልቅ ሲል ጨዋታው ፊሽካ ሊነፋ ሲል አርጀንቲና አፈር ልሶ አልተነሳም። አውት ኦፍ ኖዌር ማን ምን አይነት በረኛ ነው ያላቸው? ፔናልቲ መለሰላቸው። ጨዋታ ላይ ስንት ሴቭ እያደረገ ነበር። ማን ቀድሞ ነበር ኢጂፕቶች የሚገባባቸው ማለት በረኛው ክሬዲት ማግኘት አለበት። ማን ቮሲኒያ ብቻ ይሄ ራሱ በጣም የሳተ በረኛ አተ ምን አይነት ጨዋታ ነው እያሳዩን ያሉት የአፍሪካ ቲሞች? በጣም አፕሪሺየት መደረግ አለባቸው ግብጾች። ኦፍ ኮርስ አግብቶ ተሽሮባቸዋል ማለት ነው። እሱ ኳስ ያከራክራል፣ ግን ኦፍ ኮርስ ፋውል ነበር ማለት ነው። ረጅም ርቀት ቢሄድም ኳሱ ፋውል ነበር ማለት ነው። ምን አይነት ጨዋታ ነው ግን እያየን ያለ ነው? ማን አርጀንቲናዎች በጣም እንዲህ ተንጠልጥለው ነው እያለፉ ያሉት ማለት ነው። ገብቷቸዋል። ትልልቅ ቲም የሚያገኛቸው ከሆነ መውደቃቸው አይቀርም አሁን ባለው ጨዋታ። ምክንያቱም ዲፌንሲቭሊ ኦርጋናይዝድ አይደሉም ከነጭራሹ። ሜሲ የሚያምር ጎል ነው ያገባው ማለት ነው። አርጀንቲኖች ተንጠላጥለውም ቢሆን አልፈዋል ማለት ነው። ዋናው ማለፍ ነው። ገብቷል። ጥሎ ማለፍ ነው። ይሄ ነጥብ ጌም አይደለም፣ ማለፍ ነው ዋናው የሚፈልገው። ኢጂፕቶች ግን ክሬዲት መውሰድ አለባቸው። በጣም የሚያምር ጨዋታ ሳላ የመጨረሻ ዓለም ዋንጫው በዚህ መልኩ ተጠናቋል ማለት ነው። ፕራውድ መሆን አለብህ። ገብቷላ። ምገርም ግብጻዊ ናንተ በጣም ኢጂፕሽያን ኪንግ ነው የሁል ጊዜው ማለት አንቺው ታመጪው አንቺው ታሮጩ የሚባለው ጨዋታ እንደዛ አይነት ነው። የልብ የሰጠቻቸው ሲጀምር አርጀንቲና ነው እንጂ ለግብጽ የሉም ነው ማለት ያራዳ ልጆች ማለት ነው። ነገር ግን በስተመጨረሻ ያው አርጀንቲና ተጋድሎና አርጀንቲና አቅ ነው። መሲን ይዘህ ደግሞ ምን ሊጠበቅ ይችላል? የሚጠበቅ ነው። አንድ አሲስት አንድ ጎል አድርጎ ያው ምንም ፔናልቲ ቢስትም ማለት ነው ያራዳ ልጆች ማለት ነው። በሚገባ አርጀንቲና ወደ ቦታዋ
አልፋለች ማለት ነው። ቦታቸውና ደረጃቸውን አስጠብቀው ሊዮኔል ሜሲ ከጨዋታው መጠናቀቅ በኋላ ሲያለቅስ ተመልክተነዋል ማለት ነው። ምንም ጥያቄ የለውም። የደስታ እንባ ነው ማለት ነው። ይሄ ከአንድ ቡድን የሚጠበቅ ነው። ሳይታክቱ 90 ደቂቃ ያላቸውን ሁሉ አፍስሰው የሚጫወቱ ቡድኖች እንደዚህ ውጤታማ ይሆናሉ ማለት ነው። የአራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። አርጀንቲናና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው። ገብቷላ? አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው። ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት። ምን አይነት ሙድ እያራመዱ ነው? ማን እኔ እኮ አይነት አፍሪካዊ ሀገር ሆና 3-0 እንኳን ጨዋታውን ብትመራው ልታሸንፍ አትችልም። በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው። ጨዋታው ጭንቅላት ነው ማንዬ። በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን ሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ የያዘ ቡድን መቼም ልትሰብሩ አትችልም። እኔ እንጃ 3 ጎል አግብተህበት ራሱ ስብር ልታረጉ አትችልም። በቃ በሳይኮሎጂው ረገድ ይበልጣል ነው ማለት። በቃ ደግሞ አፍሪካዊ ሀገር ነው። አውሮፓ ሀገር ቢሆኑ እኮ ተስፋ ላደረገችል ነበር፣ ግን አፍሪካዊ ምንም አባካታ መጣም ነው ማለት። ለማንኛውም ይህ አርጀንቲና እጅግ አስገራሚ ነው፣ አስደናቂ ነው። ጀምአው እንደዚህ አይነት ከምባክ የኬፕ ቨርዲ ጨዋታ ያለፈበትን መንገድ ታስታውሳላችሁ። አሁንም በግብጽ ላይ ደግሞታል ማንዬ። ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራው? ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው? ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው። ማን ተሽላላችሁ? ምንም አይወጣላችሁ። ማን በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ያገባው? ምንድነው ያገባው ጎል? ማን ፔናልቲ ስቶ? የሜሲ ደጋፊዎች ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ይህ ምትሃተኛ ተጫዋች አለላችሁ። ምንድን የተመለከት ነው ጋይስ? ምን አይነት እብደት ነው? እግር ኳስ አበደች፣ በአንድ እግሯ ቆመች ጋይስ። እንዲ ምንድን ያየ ነው? አርጀንቲና ግብፅን ከ2-0 መመራት 3-2 ካምባክ ሰርታ አሸንፋ አሰናብታት ወደ ኳርተር ፋይናሉ መቀላቀሏን በማረጋገጥ ለዓለም ሕዝብ በድጋሚ በእግር ኳሱ የታምር ሀገር መሆኗን አስመስክራለች። ሊዮኔል አንድሬስ ሜሲ ኧረ አንተ ሰው አይደለህም፣ እኛ ላንተ ቃል አጣን። በየሳምንቱ በየቀኑ ማድነቅ የምር እንዲህ እኛም ቃላት እኮ ያልቅብናል ለእኛም ብዘን እንጂ። ምን አይነት ጌም ነበር የተመለከትነው? በቅድሚያ ግብጾች ነበሩ በዚህ ጨዋታ ላይ 15ኛው ደቂቃ ላይ በኢብራሂም አማካኝነት ጎል አስቆጥረው የነበረው ማለት ነው። ከዛ በኋላ አርጀንቲኖች በሊዮኔል አንድሬስ ሜሲ አማካኝነት 21ኛው ደቂቃ ላይ ፔናልቲ አግኝቶ መክኖባቸው ነበረ። የግብጹ ግብ ጠባቂ ሾጎር በጣም ድንቅ ፐርፎርማንስ ነበረው። ፈርስት ሃፍ አርጀንቲና ጫን ብላ መጮት ይችላል የነበረ ቢሆንም ማለት ነው። ነገር ግን ግብጾች ያገኟቸውን እድሎች በመጠቀሙ ረገድ በጣም ድንቅ ነበሩ። በካውንተር አታክ ሌላ ጎል 67ኛው ደቂቃ ላይ በዚኮ አማካኝነት አስቆጥሮ 2-0 መሪ መሆን ቻሉ። ከዛ በፊትም ጎል አስቆጥሮ ተሽሮባቸው ነበረ። ነገር ግን ከዛ በኋላ አርጀንቲናዎች እንግዲህ ድራማቸውን ጀመሩ ማለት ይቻላል። የጨዋታው የመጨረሻ 11 ደቂቃዎች ላይ ኩቲ ሮሜሮ እንግዲህ 79ኛው ደቂቃ ላይ ከሊዮ ሜሲ የተሻገረለትን ኳስ በግንባሩ በማስቆጠር አርጀንቲናን ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላም እንግዲህ ሊዮኔል አንድሬስ ሜሲ እጅግ በጣም በታታይ የሆነ ጎል 84ኛው ደቂቃ ላይ ከግቡ አግዳሚ ጋር በማላተን በማስቆጠር አርጀንቲናን 2-2 ማድረግ ቻለ። ጨዋታው ወደ ኤክስትራ ታይም ያመራል ተብሎ ሲጠበቅም አርጀንቲኖች እንግዲህ 93ኛው ደቂቃ ላይ በኢንዞ ፈርናንዴዝ አማካኝነት ሌላ ከላውታሮ ማርቲኔዝ የተሻገረች ክሮስ ኳስን በካውንተር አታክ የመጣች ኳስን በግንባሩ አስቆጥሮ 3-2 ካምባክ ሰርታ ማሸነፍ ችላለች። ይሄ ቲም የተአምር ቲም ነው። እኔ ራሱ የምሬ ነው ብላችሁ ማለት ቃላት አጥሮኝ ነው እንደዚህ እያወሩ ያለሁት ማለት ነው። ያበደ ጌም ነበረ ግን የተመለከት ነው። ኤኒዌይ በዚህ ጨዋታ የተደሰታችሁ ሀሳባችሁን ኮመንት ሴክሽን ላይ አካፍሉ። የፕላስ ምልክቱ መጫ እንዳትረሱ። ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ።